ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። 10 ጥያቄዎች ብልሃታችሁን ለማፈተን ተዘጋጅተዋል። የመጀመሪያው ጥያቄ ከመለሳችሁ ብዙ ደስ አይበላችሁ። ጠንካራው ጥያቄ ያለው ወደ መጨረሻ ነው። እሱን መመለስ ነው ብልህ የሚያስብለው። ስለዚህ እስከ መጨረሻው አባራችሁን ሁኑ። ሳብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ጥያቄ እንገባለን። አንደኛ ጥያቄ፣ ሐሰተኛው ፀጉር አስተካካይ ማን ነው? በጥንቃቄ ተመልከቱ። መልስ ቢ። ምክንያቱም ያሉት የቀለም መሳሪያዎች በእውነቱ ሰዓሊ መሆኑን ያሳያሉ። ንግሥቲቱን በመርዝ የገደለ ማን ነው? መልስ ሲ። እጇን ተመልከቱ። በሐምራዊ የመርዝ ነጠብጣብ ተበክሏል። ግድግዳው ላይ የሳለው ማን ነው? መልስ ሲ። በእጆቿ ላይ ያለው የማርከር ቀለም ግድግዳውን እሷ እንደሳለች ያሳያል። ሲ ያላችሁ ሰብስክራይብ እያረጋችሁ። ምን ችግር አለ? መልስ የግድግዳው ሰዓት ቁጥር 8 የለም፣ ቁጥር 7 ግን 2 ጊዜ ተደግሟል። መንፈሱ ማን ነው? መልስ ዲ። ግልጽና መንፈሳዊ የሚመስል መልኳ እሷ መንፈስ መሆኗን ያሳያል። ሙሽራዋን የገደለው ማን ነው? መልስ ቢ። በቦርሳዋ ውስጥ የተደበቀው የመርዝ ጠርሙስ ወንጀለኛ መሆኗን ያሳያል። ቢ ካላችሁ ኮመንት ላይ አው በሉ። ከነዚህ ጠላፊው ማን ነው? መልስ ሲ። በኪሱ ውስጥ ያለው ሮዝ ሪባን ከጠፋችው ልጅ ሪባን ጋር ተመሳሳይ ነው። ከነዚህ መንፈሱ ማን ነው? መልስ ዲ። ሁሉም በቤተሰብ ፎቶ ውስጥ አሉ፣ እሱ ግን የለም። እስካሁን ካልተሳሳታችሁ ግብዞች ናችሁ። ሐሰተኛዋ ሼፍ ማን ናት? መልስ ቢ። ቢላዋን በተሳሳተ መንገድ ይዛለች። ቫምፓየሩ ማን ነው? መልስ ሲ። ቫምፓየሮች በመስታወት ውስጥ አይታዩም። ሲ ነጸብራቅ የለውም። ከነዚህ ሌባዋ ማን ናት? መልስ ሲ። ከሱቅ የተሰረቁ ዕቃዎችን በቦርሳዋ ውስጥ ደብቃለች። የተኩላ ሰው ማን ነው? መልስ ሲ። መሬቱን ተመልከቱ። ያሉት የእግር ዱካዎች የሰው አይደሉም። የልጁ እናት ማን ናት? መልስ ኤ። ልጁና ኤ ተመሳሳይ የፀጉር ቀለም አላቸው። በደንብ እየተከታተላችሁ መልሱ። መንፈሱ ማን ነው? መልስ ዲ። በመስታወት ውስጥ ነጸብራቅ የላትም። ዲ ያላችሁ ሰብስክራይብ፣ የተሳሳተ ላይክ ያርግ። አደገኛው ሼፍ ማን ነው?
ሼፍ ቁጥር 2 ወደ ምድቡ መርዛማ የሚመስል ፈሳሽ እየጨመረች ነው። ጠላፊው ማን ነው? መልስ ሲ። ልጁን ለማታለል ከረሜላ ይዛለች። ኤሊየኑ ማን ነው? መልስ ዲ። በአንድ እጇ 6 ጣቶች አሏት፣ ሌሎቹ ግን 5 ብቻ። ገዳዩ ማን ነው? መልስ ዲ። የተቀደደው ልብሷ ከተጎጂው ጋር ተጣልታ እንደነበር ያሳያል። ሙዚቀኛዋ ማን ናት? መልስ ልጅ ቁጥር 1። በቦርሳዋ ላይ የሙዚቃ ኖት ቁልፍ መያዣ አለ። ሞኛው ልጅ ማን ናት? መልስ ልጅ ቁጥር 1። የሚነደውን ድስት ከፍታለች። ይህም እሳቱን የበለጠ እንዲቀጣጠል ያደርገዋል። ቫምፓየሩ ማን ነው? መልስ ሲ። በመስታወት ውስጥ ነጸብራቁ የለም። በጣም ከባዱ ጥያቄ ይሄ ነው። የውሸት ፈገግታ ያለው ማን ነው? መልስ ሰው ቁጥር 2። አይኖቹ ከፈገግታው ጋር አይጣጣሙም። ስለዚህ ፈገግታው እውነተኛ አይደለም። አንተስ ከ10 ውስጥ ስንቱን በትክክል ፈታህ? ውጤትህን በኮሜንት አሳውቀን። ለተጨማሪ አስደሳች እንቆቅልሾች ቻናሉን ሰብስክራይብ